በተለይ ትምህርት ቤቶች ላይ አካባቢ ከካሪኩለምም ቀርጾ እዛ ውስጥም ደግሞ እንዲካተት ከማድረግ አኳያ በርካታ ስራ መሰራት ያለበት የሚል እምነት አለኝ። ተማሪዎች ናቸው የነገ ትውልድ ተረካቢ እንደመሆናቸው መጠን ማህበረሰብ ውስጥ የሚያበረክቱት አስተዋጽኦ እንዲሁም ለማህበራዊ ኃላፊነታቸውንም መወጣት ስለሚኖርባቸው ከዛም አንፃር ነው ያነሳዋቸው። መንግስታዊና መንግስታዊ ያልሆኑ ተቋማት ሚና በዚህ በህብረተሰብ ተሳትፎ ዘርፍ ውስጥ ምን አበርክቶ አላቸው? መንግስታዊና መንግስታዊ ያልሆኑ ተቋማት በህብረተሰብ ተሳትፎ ስራ ውስጥ በመሰረተ ልማት እንዲሁም በበጎ ፈቃድ ስራ ውስጥ ያላቸው አበርክቶ ከጊዜ ወደ ጊዜ እየጨመረ የመጣ ነው። ባለፉት 7 ዓመታት ከፍተኛ ውጤት ያየንበት ነው። እነዚህ መንግስታዊና መንግስታዊ ያልሆኑ ተቋማት የሚሳተፉበት ከዚህ ቀደም በነበረው ሁኔታ ማለትም ከዛሬ አመት በፊት በነበረው ሁኔታ በየደረጃው ያለ ያስተዳደር አካል በመሰረተ ልማት ስራ እንዲሁም ደግሞ በአቅመ ደካማ የሀገር ባለውለታ ቤቶችን በመገንባት ረገድ ጥያቄ ሲያቀርቡላቸው በቀጥታ የሚሳተፉበትና ከብሎክ ጀምሮ እስከ ከተማ ድረስ የድርሻቸውን እየተወጡ ያሉበት ነው። 2017 ላይ ከተማ አስተዳደራችን የማህበራዊ ኃላፊነት ደንብ በካቢኔ ጸድቆ ወርዷል። ይሄ የማህበራዊ ኃላፊነት ደንብ መንግስታዊ የሆኑ ተቋማት፣ መንግስታዊ ያልሆኑ ተቋማት፣ ህብረተሰቡ ማህበራዊ ኃላፊነቱን እንዴት ይወጣል የሚለውን በተገቢው ያስቀመጠና አሰራር እንዲበጅለት ያደረገ ነው። ይሄንን አሁን ግንዛቤ እየሰጠን እንደ ኮሚሽን እንገኛለን። የሚመለከታቸውን ባለድርሻ አካላት በከተማ በክፍለ ከተማ እስከ ብሎክ ድረስ በተገቢው ደንቡን የማስገንዘብ ስራ እየሰራን እንገኛለን። የእውቅናና የማበረታቻ ስርዓትን ዘርግታቸዋል። ባለፈውም የእውቅና መርሃ ግብር አካሂዳቸዋልና ግልጸኝነቱ ተጠያቂነቱ እንዳለ ሆኖ ለሚገባው ሰው ሽልማት መስጠት ማህበራዊ ኃላፊነቱን እንዲወጣ ያግዛል። ቀጣይ ደግሞ እዚህ ኃላፊነት ላይ ያልገባ ሰው ተነሳሽነትንም ይፈጥራልና ይህን በተመለከተ በምን አግባብ ነው እየሰራችሁበት ያላችሁበት መንገድ? የህብረተሰብ ተሳትፎም የበጎ ፈቃድ ስራውም ከፍተኛ የህብረተሰቡ ተሳትፎ የመንግስታዊ የሆኑ መንግስታዊ ያልሆኑ ተቋማት የከተማው አስተዳደሩ ተቋማት የሚሳተፉበት ነው። የተለያዩ በከተማችን ውስጥ ያሉ ባለድርሻ አካላት ትልቅ ተሳትፎ የሚያደርጉበት ነው። ይሄን ተሳትፎ እያላቁ ለመሄድ በየጊዜው በየአመቱ በተለይም የእውቅና እና የሽልማት ስነ ስርዓት ይካሄዳል። ይሄ ከአመት አመት ተሳትፎም እየጨመረ ስለመጣ በከተማችን ልማት ላይ ያላቸው ድርሻ ከፍተኛ እየሆነ ስለመጣ ይህን ለማላቅ የሽልማትና እውቅና ስራውን በትኩረት ከሁሉ በላይ ደግሞ በጥንቃቄ የምንሰራበት ነው። የምንለያቸው ነዋሪዎች እውቅና የሚሰጣቸው ከብሎክ ጀምሮ ያደረጉትን ተሳትፎ በየጊዜው በመረጃ የምንወስድበት የወሰዳቸው መረጃዎች ደግሞ የምናጣራበት ሂደቱ በጣም ሽልማት ከመምጣቱ በፊት ያለው ሂደት በጣም ረጅም በጥራትና በጥንቃቄ የሚሰራ ነው። ይሄ ስራ 2017 ዓመተ ምህረት ላይ በአመቱ በአጠቃላይ ተሳትፎ የነበራቸውን አካላት በጣም በጥንቃቄ በየደረጃው ባለ አስተዳደር በዋና ስራ አስፈጻሚ ለምሳሌ ከየክፍለ ከተማው የመጣው በ11ዱም ክፍለ ከተማ ተፈርሞ በኃላፊነት እንዲመጣ የተደረገበት ተጣርቶ እንዲመጣ 2-3 ጊዜ የተደረገበት እንዲሁም ደግሞ በከተማችን ባሉ የመንግስት ተቋማት የተሳተፉ ባለድርሻ አካላት የትምህርቱ ማህበረሰብ፣ የጤናው ማህበረሰብ፣ የጸጥታ አካሉ ሁሉም ተቋም ያሳተፈውን በትክክል ለይቶ ከናወጣው ሀብት መጠን የተሳትፎ ደረጃውን በትክክል ለይቶ በየተቋማት ተፈርሞ እንዲላክ የማድረግ ይሄ ብቻ አይደለም። እውቅናውን ክብርት ከንቲባችን በየአመቱ ሲሰጡ በየአመቱ ተሳትፎ እየጨመረ መጥቷል። ይሄንን ወደፊት ለማስቀጠል ደግሞ የማጥራት ስራውንም በደንብ በቅርበት ከከንቲባ ጽሕፈት ቤት ጋር በጋራ በመሆን የማየት በመጨረሻ ላይ የማረጋገጥና ወደ እውቅና የማምጣት ስራ እየተሰራ ያለበት ነው። ማንኛውም ግለሰብ ይሁን ተቋም ለበጎ ፈቃድ አገልግሎት የተሰበሰበን ሀብት ለሌላ ዓላማ ወይም ለግል ጥቅም ማዋል እንደማይችል የተደነገገው አዋጅ ቁጥር 84/2016 ይከለክላል።
በዚህ መሰረት በዚህ አዋጅ መሰረት ምናልባት ለግል ጥቅሙ ያዋለ ግለሰብ ወይም ተቋም ሊኖር ይችላል። በእናንተ በኩል የተወሰደ እርምጃ ካለ በተለይ ደግሞ ያጋጠሙ ችግሮች በዚህ ዙሪያ ላይ? ጥሩ ሐሳብ ነው ያነሳሽው። እንግዲህ በአዋጅ ቁጥር 84 መሰረት ኮሚሽኑ ከተሰጠው ተግባር አንደኛው የኦዲት ስርዓት የኦዲት የተጠያቂነት ስርዓት ከብሎክ ጀምሮ የሚሰበሰቡ ሀብቶች በየአመቱ ኦዲት ይደረጋሉ። የኦዲት ግኝቱን መሰረት አድርጎ ደግሞ የእርምት እርምጃዎች ይወሰዳሉ። አንደኛው የተጠያቂነት ስርዓት ገንዘብ የማስመለስ ነው እያደረግን ያለ ነው። ከ2017 የተገኙ ጉድለቶች በተለይም በመሰረተ ልማት ሀብት አሰባሰብ ላይ ከአሰራር አንጻር የተፈጠሩትን የአሰራር ግድፈት የፈጠረውን አካል በተለይም የኛ ኮሚሽን እስከታች ያለው የስራው አካል የሆነው ባለሙያም አመራርም በየደረጃው ተጠያቂ እያደረግን ያለንበት ነው። ሁለተኛው ደግሞ የገንዘብ ማስመለስ ነው። ህብረተሰቡ ከኪሱ ያወጣው ለልማቱ ብሎ ያወጣው ሀብት መባከን ስለሌለበት በኦዲቱ መሰረት እንዲመለስ የማድረግ ስራ እየሰራን ነው። ሶስተኛው ደግሞ ካልተመለሰ የህግ ተጠያቂነት ነው። በዚህ ሂደት 2016 የ2017 በጣም የተሻለ ነው። የ2016 ተጠያቂነት ላይ በህግ እየሄዱ ያሉ ጉዳዮች አሉ። የ2017 ደግሞ የአሰራር ተጠያቂነትና የገንዘብ ማስመለስ ስራ እየሰራን እንገኛለን። እስካሁን ያለው ሂደት በጣም ውጤታማ ነው። በተጨባጭ የተገኘ ውጤት ነበር ማለት ነው። በተጨባጭ የተገኘ ውጤት አለ። ኮሚሽኑ ከሌሎች ተቋማት ጋር በቅንጅት ከመስራት አንጻር እየሄደበት ያለው መንገድ ምን ይመስላል? ኮሚሽናችን እንዳልኩት ማስተባበሪያ ኮሚሽን ነው። ይሄ ማለት ህብረተሰቡን ያስተባብራል። በበጎ ፈቃድና በመሰረተ ልማት ስራዎች ላይ የሚሳተፉ ባለድርሻ ተቋማትን ያስተባብራል፣ አብሮ ይሰራል። 2017 ላይ እስካሁንም 2018 ስንመለከተው በየጊዜው ከተቋማት ጋር ተቀናይቶ የመስራት ሂደታችን እየጨመረ የመጣ ነው። ያው የቅንጅት ስራዎችን እንደሚታወቀው በከተማ አስተዳደራችን የከንቲባ ጽሕፈት ቤት ራሱን ችሎ ክፍል አለው። የቅንጅት ስራዎችን የሚከታተል የሚደግፍ፣ በዚህ የክትትል ክፍል አማካኝነት ከባለድርሻ ተቋማት ጋር በተሻለ መንገድ ተቀናይተን እየሰራን ያለንበት ነው። በዚህ ስራ በበጎ ፈቃድ ስራዎቻችን ላይ እጅግ ውጤታማ ይሆን እንገኛለን። እኔ የምመራው በተለይም ደግሞ በህብረተሰብ ተሳትፎ ዘርፍ በተሻለ ደረጃ ውጤታማ ይሆንን እንገኛለን። የህብረተሰባችን ፍላጎት ከከተማ የልማት ሁኔታው ጋር እየጨመረ መጥቷል ብለናል። ይሄ የጨመረ የመጣውን የልማት ፍላጎት መመለስ የሚቻለው ለብቻ ኮሚሽኑ በሚሰራው አይደለም። ብቻውን የሚጨርሰው ነገር የለም። እኛ በኮሚሽናችን ጀምረን በኮሚሽናችን የሚጠናቀቅ ነገር አይደለም ሁሉ። ስለዚህ የኮሚኒቲ ፖሊስ ብንገነባ ማዕከል ብንገነባ ለምሳሌ ማዕከሉን መገንባቱ ብቻ ሁሉ ውጤታማ አያደርግም። ህብረተሰቡ የሚፈልገውን የጸጥታ ስጋት ለመቅረፍና ዘላቂ የሆነ የሰላም እሴት ግንባታ ስራ ለመስራት ብቻውን መፍትሄ አይሆንም። ስለዚህ እዚህ ጋር ምን ይመጣል? የሰላምና ጸጥታ አስተዳደር ቢሮ የአዲስ አበባ ፖሊስ ኮሚሽን ጋር በቅርበት እንሰራለን ማለት ነው። የጋራ ግብረ ኃይልም አለን። በጋራ እየገመገምን እንመራለን። ስለዚህ በሁሉም ስራዎች በመሰረተ ልማት ስራዎች፣ በበጎ ፈቃድ ስራዎች ላይ በተሻለ ደረጃ ተቀናይተን እየሰራን ያለንበት ነው።